በሀገራችን የተስተዋሉ የመሪነት ፈተናዎች። ደራሲ ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር። ተራኪ ተወዳጅ አሻግሬ። በሀገራችን መሪነት ስለምን የሚገባውን ስፍራ አላገኘም? በህዝብና በመሪዎች መካከል ያለው ግንኙነት በተቃርኖ የተሞላ እንዲሆን ያደረገው ምክንያት ምንድን ነው? እነዚህንና የመሳሰሉትን ጥያቄዎች ከታሪካዊ ዳራዎችና ካለንበት ሁኔታ ተነስተን መፈተሽ ለቀጣዩ የአመራር ግብዓታችን እጅግ አስፈላጊ ነው። የጋራ ህልምን የመፍጠር ፈተና። በሀገራችን መሪነት እንዳይዳብር ከሚያደርጉት ምክንያቶች አንዱ የጋራ ህልም ጉዳይ ነው። መሪዎች ተመሪዎችን ወደ ጋራ ህልም በመሳብ ህልማቸውን እውን ለማድረግ ሲቸገሩ በታሪካችን ብዙ ጊዜ ታይተዋል። ምንም ያህል ትልቅ ህልም ቢይዙ የመሪነት ብቃት የሚወሰነው ህልማቸውን በተከታዮች ላይ አጋብተው መሪና ተመሪ የጋራ ህልምን ለማሳካት በጋራ ቁርጠኝነት እንዲንቀሳቀሱ ማድረግ የመሪነት ብቃት ነው። በሀገራችን መሪዎችና ተመሪዎች የጋራ ህልም እንዳይኖራቸው ካደረጉት ምክንያቶች አንዱ ምክንያታዊ ህብረተሰብ አለመገንባታችን ነው። ዘመናዊ ትምህርት ወደ ሀገራችን ሙሉ በሙሉ ከገባ 100 ዓመት እንኳን ያልሞላው በመሆኑ ምክንያታዊ አስተሳሰብ በህዝባችን ውስጥ ስር አልሰደደም። አውሮፓውያን ዘመናዊ ትምህርትን ቢያንስ ከ1000 ዓመት በፊት ቀድመውን ጀምረዋል። እጅግ የዘገየው የዘመናዊ ትምህርት ጅማሬዎችንን ያመጣብንን ምክንያታዊነት አስተሳሰብ ውስንነት መሪነትን በምክንያትና በእውቀት እንዳንመዝነው አድርጎናል። ነገር ግን የጋራ ህልምን ለመፍጠር የምክንያታዊ አስተሳሰብ አለመዳበር ብቸኛ እንቅፋት አይደለም። በሀገራችን መሪዎች ህልማቸውን በተመሪዎች ላይ እንዳያጋቡ የሚያደርገው ሌላው ዋና ምክንያት የመሪዎቹ የሞራል ወረት መመናመን ነው። መሪዎች በበጎነት የሚነሱበትና የሚታወቁበት መጠን ነው። በበጎነት ስሙ የማይነሳና ይልቁንም በክፉ አሳቢነቱና በመጥፎነቱ ስሙ የሚነሳ መሪ ህልሙን በተመሪዎቹ ላይ ሊያጋባ ቀርቶ እንደ መሪም የመቆጠር አቅም አይኖረውም። ስለዚህ ህልምን በተመሪ ላይ ለማጋባት በመጀመሪያ ደረጃ ተመሪው መሪውን እንደ በጎ አሳቢና ለተመሪው ጥቅም እንደሚጥር መልካም ሰው ሊቆጥረው ይገባል። ተመሪው መሪውን እንደ ክፉና የተመሪውን ጥቅም ለራሱ ዓላማ እንዲያውል መሰሪ የሚቆጠረው ከሆነ የመሪውን ህልም ሊጋራው አይችልም። በአንጻሩ መሪው በጎ አሳቢና ለተመሪው ጥቅምና ፍላጎት የቆመ ነው ብሎ ካሰበ ተመሪው ህልሙን ለማጋራት የበለጠ ዝግጁ ይሆናል። መሪዎች ከሁሉም በፊት በህዝብ ዘንድ የሚታመኑ በጎ ሰዎች መሆናቸውን ማሳየት አለባቸው። ይህን የበጎነት ስምና እምነት ሳያገኙ በተመሪው ውስጥ ህልሙን መከተል አይችሉም። የሞራል ወረት ሳይኖረው ለመምራት የሚሞክር መሪ ከመሪነቱ ወጥቶ ገዢ ይሆናል። የሞራል ወረት ሳይኖር ለመምራት መሞከር ከተመሪ ጋር በግልጽ ጦርነት ውስጥ የመግባት ያክል ነው። በእንዲህ አይነት ሁኔታ ምንም መልካም ነገር ቢያደርጉና የትኛውንም መልካም ህልም ቢያልሙ በተመሪው ዘንድ ተቀባይነትን ለማግኘት አይችሉም። መሪውን ያልተቀበለ ህዝብ የሚቃወመው የመሪውን ስራ ብቻ ሳይሆን ስብዕናውን ጭምር ነው። ስራም በማስተካከል ወይም አንዳንድ ሁኔታዎችን በማሳለፍ የሚፈታ ጉዳይ አይኖርም። ችግሩ የሚፈታው በጥልቀት ራስን በመፈተሽ ድክመትን በጥንቃቄ በማረም ነው። ይህ ደግሞ በሀገራችን የተለመደ አይደለም። ይህን ችግር የበለጠ አስከፊ የሚያደርገው በሀገራችን የፖለቲካ ባህል ውስጥ ጥርጣሬ በከፍተኛ ደረጃ የተጠናወተን ችግር መሆኑ ነው። እምነት በተገቢው መጠን ያልዳበረበት የፖለቲካ ባህል ቀጥተኛ መልክ ይልቁ ዙሪያ ጥምጥም ትርጉሞችና አንድምታዎች ይበዙበታል። ተናግሮ ለመግባባትም ምጥ ይሆናል። በዚህ ምክንያት የሞራል ወረት እንዴት ከተመናመነ በኋላ መልሶ ለማሰባሰብ እጅግ አስቸጋሪ ይሆናል። ማንኛውም አይነት በጎ ንግግር እንኳ ለጥርጣሬና ለዙሪያ ጥምጥም ትርጉሞች የተጋለጠ ስለሚሆን በመሪው ላይ ህልምን ማጋባት ከንቱ መላላጥ ይሆናል። ደካማ የስሜት ልቀት የሚደቅነው ፈተና። የጋራ ህልምን ካለማዳበር ቀጥሎ መሪነት እንዳይዳብር የሚያደርገው ሌላው ምክንያት የስሜት ልቀት ጉዳይ ነው። መሪነት ከሚፈልጋቸው ጉዳዮች አንዱ የስሜት ልቀት ነው። የስሜት ልቀት ማለት ስሜታችን እንዲሰለጥንብን ሳይሆን እንድንሰለጥንባቸው የማድረግ ብቃት ማለት ነው። በሀገራችን ህልምን በጥበብ የማጋባት ጥረታችን ፈተና ሲገጥመው
የምንወስደው ስሜታዊ እርምጃና የምንከተለው የስሜት መንገድ ሀገራችንን ለማያቋርጥ የቁልቁለት መንገድ የሚዳርጋት ነው። በታሪካችን መሪነት የሚገጥመው አንዱ ፈተና የስሜት ድቀት ነው። የተመሪዎችንም ሆነ የራስን ስሜት የማይረዳና ስሜቱን የማይቆጣጠር መሪ የታሪክ እድፍ ይሆናል። እንዲህ አይነት መሪዎች ወደ ገዥነት የተለወጡ ናቸው። ገዢዎች ደግሞ የስሜታቸው ባሪያዎች ናቸው። በሀገራችን እጅግ ዘግናኝ ከሆኑ የጭፍጨፋ ታሪኮች ጀርባ የስሜት ድምቀት መኖሩ አያጠራጥርም። ለነጭ ሽብርና ቀይ ሽብር እልቂት የስሜት ድቀት አስተዋጽኦ የሚናቅ አይደለም። ከዚያ በፊትም ሆነ በኋላ የተከሰቱ ደም መፋሰሶችና መከራዎች ከስሜት ድቀት ጋር በእጅጉ የተቆራኙ መዘዞች ናቸው። በሰብአዊ ፍጡር ላይ በ21ኛው ክፍለ ዘመን ሊፈጸም የማይገባ ተግባር በየጨለማ እስር ቤቶችና በድቅድቅ ማጎሪያዎች የተፈጸመው የስሜት ድቀት ባጠቃቸው መሪዎችና ከነርሱ በባሱ ኃይልና ስልጣንን መሰረት ያደረገ ትዕዛዝን ለምን ብለው ለመጠየቅ በማይችሉ የስሜት ተገዢ መኮንኖቻቸው ጭምር ነው። ድክመቶቻችንን በሁለት ክፍለን ልናያቸው እንችላለን። አንደኛ፣ የህዝብን ስሜቶች የመረዳት ችግር ነው። አንድ መሪ የተከታዮችን ስሜት ካልተረዳና የስሜቶቹን ምክንያትና የሚያስከትሉትን ውጤት ካልመረመረ የስሜት ልቀቱ ላሽቋል ወይም የስሜት ድቀት ውስጥ ገብቷል ማለት እንችላለን። ህዝብና ተከታይ ሲከፋ ለምን እንደተከፋ መመርመር፣ የስሜቱን መጠንና አቅጣጫ ማጤን፣ እንዲሁም ስሜቱ ሊያስከትለው የሚችለውን አደጋ መገንዘብ አስፈላጊ ነው። መሪዎች ሮቦቶች አይደሉም፣ ሰዎች ናቸው። ሰብአዊ ስሜቶችንም ከሰዎች ጋር ይጋራሉ። መሪ የሆኑትም ሰው ስለሆኑ ነው። መሪዎች የተመሪዎችን ብቻ ሳይሆን የራሳቸውን የስሜት ሁኔታ መገንዘብ ይኖርባቸዋል። በሀገራችን ይህን የራስንም ሆነ የተመሪን ስሜት የመረዳት አዝማሚያ ፈጽሞ የመነመነ ነው። ስሜቶች በመሪዎች ላይ በመሰልጠናቸው ምክንያት መሪና ተመሪ የሚገናኙት ከእነርሱ ቁጥጥር ውጪ በሆነ የስሜት ማዕበል ውስጥ ነው። አጠቃላይ የግንኙነት ድባቡ የስሜት አረፋ የሚደፈቅበትና ስክነትና ማስተዋል የጠፋበት ነው። የህዝብን ብሶትና ንዴት በወቅቱና በተገቢው ሁኔታ ያልተረዳ መሪ ህዝቡን እየገዛ እንጂ እየመራ አይደለም። ሁለተኛው ችግር ስሜትን ለመቆጣጠር ያለመቻል ነው። በሀገራችን ህልምን በጥበብ ማጋራት የሚከብዳቸው መሪዎች ህዝቡን በጉልበት ለመግዛት ሲሞክሩና አልሳካ ሲላቸው ከፍተኛ ንዴትና ግልፍተኝነት ውስጥ ይገባሉ። ተመሪው ህልማቸውን ባለማጋራቱና እነርሱም በጉልበት ስለሚገዙት አንድ ቀን ከስልጣኔ ያወርዱኛል ብለው ይፈራሉ። በዚህም ፍርሃት ተውጠው ህዝቡን በጭካኔ ይቀጠቅጣሉ። የፍርሃት ስሜታቸውን በአግባቡ ለመቆጣጠር ስለሚሳናቸው ያገኙትን ሁሉ ያጠቃሉ፣ ያስራሉ፣ ይገርፋሉ፣ ይገድላሉ። ጉዳዩ ከዚህ አልፎ የገዥና ተገዥ ስሜት ይበልጥ እየሻከረ ሲመጣ ደግሞ የመሪዎች ፍርሃት ወደ ንዴት ያድጋል። ይህም ሀገሪቱን ወደ ለየለት ቀውስና ደም መፋሰስ ያመራታል። ለዚህ ነው መሪዎች በመጀመሪያ ደረጃ የፍርሃት ስሜታቸውን መቆጣጠር ያለባቸው። መሪዎችና ገዢዎች የሚለያዩበት አንዱና ዋናው ምክንያት ገዢዎች ህልማቸውን ለማጋባት በሚያደርጉት ጥረት ውስጥ ከጥበብ ይልቅ በስሜት መነዳታቸውና የተመሪዎችንም ሆነ የራሳቸውን ስሜት ለመቆጣጠር አለመቻላቸው ነው። ይህም ተመሪን በተጽዕኖ ሳይሆን በጉልበትና በቁጣ ለህልማቸው እንዲገብር ስለሚያደርግ ዋናውን የመሪነት ትርጉም ይጥሳል።